ትንሽ ቅንጥብጣቢ እውቀት ይዘህ ኢየሱስ ክርስቶስ አምላክ አይደለም የምትለው አንተ ሰውዬ ተከተለኝ። በዳግማዊ ትንሣኤ ዕለት ኢየሱስ ክርስቶስ ለሁሉም ደቀ መዛሙርት ተገልጦ ነበር። ከዚህ በፊት ሲገለጥላቸው ግን አንድ ያልነበረ ደቀ መዝሙር ነበር። ያም ደቀ መዝሙር ስሙ ማን ነው? ቶማስ። በዚህ በሁለተኛው መገለጥ ወይም ዳግማዊ ትንሣኤ ቀን ግን ሲገለጥ ቶማስም አብሮ ነበር። ቶማስ ከደቀ መዛሙርቱ ጋር እያወራ ኢየሱስ እኮ ተነስቷል፣ ከሙታን ተነስቷል፣ አይተነዋል፣ ከዚህ በፊትም መጥቶ አይተነዋል ሲሉ ቶማስ አረ በፍጹም አላምንም፣ በእጄ ካልነካው ካልዳሰስኩ አላምንም ብሎ ይከራከራቸው። በነገራችን ላይ ቶማስ በጣም የሚገርም ባህሪ ያለው ሰው ነው። በጣም ግልጽ ነው። ከዚህ በፊት ኢየሱስ ወደ ኢየሩሳሌም እንሂድ ሲላቸው ኢየሩሳሌም በጣም ሊገሉት ስለፈለጉ ቶማስ በሉ እንግዲህ ምን አማራጭ አለን ከዚህ ሰው ጋር ኢየሩሳሌም ሄደን እንሙት ብሎ ግልጽ የሚናገር ሰው ነው። አያስመስል፣ በቃ የመጣለትን ፊት ለፊት። ከዛም በመቀጠል አንድ ክፍል ላይ ደግሞ ምን አደረገ መሰለ ቶማስ? ኢየሱስ ወደ አብ ሊሄድ ነው ስፍራን አዘጋጅላችኋለሁ ሲለው ሌሎች ሁሉ ሲያስመስሉ እንደገባቸው ምናምን ብለው ዝም ሲሉ ቶማስ አረ ወዴት እንደምትሄድ አናቅም፣ እኛ አልገባንም፣ የምትለው አልገባንም ብሎ ግልጹን ቁልጭ አድርጎ የተናገረ። አሁንም ቶማስ አየህ እውነትና ግልጽ የሆነ ሰው ስለሆነ በቃ እኔ እውነቱን እንዳምን ትፈልጋላችሁ? ካላየሁት ካልነካሁት በፍጹም አላምንም። ታዲያ በዚህ ጊዜ ኢየሱስ ክርስቶስ በተዘጋ ቤት ውስጥ በመካከላቸው ጉብ ሲል ሲያየው ሲመለከተው ኢየሱስ መንፈሱ ብቻ አይደለም የተነሳው። ኢየሱስ ያ ሲገረፍ ሲንገላታ የነበረው ስጋ በአዲስ መልክ አዲስን ስጋ ለብሶ አካል ሆኖ በምድር ሲመላለስ ያው በቃ አለ ምንም ከዚህ በላይ ኤቪደንስ አልፈልግም አለ። ይኸው የገለጸበትን አገላለጽ ተመልከቱ። ጌታዬ አምላኬም ብሎ መለሰለት። ኩሪዮስ ቲዮስ። ኩሪዮስ ማለት ጌታ ነው። ቲዮ ማለት አምላክ ማለት፣ ቴዎሎጂ ማለት ስነ መለኮት ማለት። ለምሳሌ ኢማኑኤል ጋድ ዊዛስ፣ ኢማኑኤል እግዚአብሔር ከኛ ጋር ነው የሚለው ኢማኑኤል ብሎ ቲዮ ዊዳስ ወይም ሌላ ቦታ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል አምላክ የሚለው ቃል ቲዮ ነው። ስለዚህ ቶማስ እያለ ያለው ይሄ ለካ 3 ዓመት ስከተለው የነበረው ኢየሱስ ክርስቶስ ፍጡር አይደለም መለኮት ነው ብሎ ነው የተናገረው። ወንድሜ ኢየሱስ መለኮት ነው። ትንሽ አንብበው መጽሐፉን፣ አይጎዳም። እሺ